ሰዎችን አሰልጥነ ለጥሩ ደረጃ እንዳደረስክ አውቃለሁ። ዌብሳይቶችንም ለማየት ሞክሬያለሁ። አንዳንድ ነገር ስላንተ ለማየት ሞክሬያለሁ ይሄን ኢንተርቪው ከማድረግ በፊት። ስለዚህ አሁን ቀጥታ ወደ ኢንተርቪው እንገባለን። ያው ቦክሰኛ እንደመሆነ መጠን ኢንተርናሽናል ቦክሰኛ እንደመሆነ መጠን እና ብዙ ከ30 ዓመት በላይ ራስን በቦክስ ስፖርት ዘርፍ ውስጥ እንዳሳለፈ ሰው እስኪ እባክህ ራስን በአጭር አስተዋውቀኝና በቦክስ ዓለም ያለ ታሪክ እንዴት እንደተጀመረ እስኪ ለአድማጭ ተመልካቾቻችን ብትነግረን። ከልብ አመሰግናለሁ። እና እኔ ያው አሰልጣኝ ካሳሁን እባላለሁ። የኢትዮጵያ ብሔራዊ ቡድን ቦክሰኛ የነበርኩ እና በምስራቅና መካከለኛ አፍሪካ በ1991 ላይ የብር ሜዳሊያ ሳገኝ እንደገና ደግሞ አሁን ከ1993 ጀምሮ በአሰልጣኝነት በተለያዩ ዓለማት ክፍሎችን ዙሬ በማሰልጠን ላይ እገኛለሁኝ። ያው ብዙዎቻችሁ እንደምታውቁኝ ካሳሁን በቀለ እባላለሁ። እሺ፣ አመሰግናለሁ ኢንስትራክተር ካሳሁን በቀለ። እስኪ በመጀመሪያ ወደ ቦክስ ስፖርት እንዴት ልትገባ ቻልክ? ወደ ቦክስ የገባሁት ያው ቦክስ የጀመርኩት በወክማ ነው። በክረምት ወራት መንግስት የወጣቱ ወደ አሉባሌ ቦታ ትምህርት ቤት ከተዘጋ እንዳንሄድ ብሎ በከፈተልን በዘረጋልን ስልጠና መሰረት በወክማ ነው የጀመርኩት። እንግዲህ ብዙ ታሪክ አለና አጀማመሪ ይሄን ይመስላል። በወክማ ነው የጀመርኩት የክረምት ኮርስ። ኦኬ። ስለዚህ የቦክስ አጀማመር ከወክማ ከሚባለው ወጣቶች ስልጠና በክረምት ሲሰጥ የነበረው ስልጠና ትምህርት በነፃ በየ2 ወር ያው ትምህርት ሲዘጋ መንግስቴን እድል ከፍቶልን በዛ ጊዜ ነው የጀመርኩት እንግዲህ በረጅም ዓመት እንግዲህ ወደ 38-40 ማለት ይቻላል። በልጅነቴ የ12 ዓመት ልጅ እያለሁ ማለት ነው። በጣም ረጅም ጊዜ ነው። ረጅም ጊዜ ነው 12 ዓመት። እሺ፣ ወደ ቀጣይ ጥያቄያችን ስንገባ እንግዲህ ያው ካነበብኩትና ዌብሳይት ላይም ላይ እንደሞከርኩት በቦክሱ ስፖርት ዓለም ከ30 ዓመት በላይ እንደቆየ መረዳት ችያለሁ። ይህንን ያክል 30 ዓመት ቦክስ ውስጥ ለመቆየት እስኪ ምንድነው ያነሳሳ? ምንድነው ምክንያት? ይህን ያክል ረጅም ዓመት ይህን ያክል ዲዲኬሽን እና ይህን ያክል ቆራጥነት በ30 ዓመት ቦክስ ስፖርት ውስጥ ለመቆየት ምን አነሳሳ? በአሰልጣኝነት ለ30 ዓመት ያህል የቆየበት ቪዥን ማለት ራዕይ በቃ እኔ ከተጫዋችነት ወጥቼ በአሰልጣኝነት አሰልጥኜ ደግሞ ብዙዎችን ለማፍራት በሚል ያው ውስጤ ስለነበረ በቃ ብዙ ቻሌንጆችን አልፌ ለዚህ ደረጃ ደርሻለሁኝ እና ሐሳቤም ስኬቴ ጥሩ ደረጃ ላይ ደርሶ ብዙዎችንም ነጮችን ውጤታማም አድርጌያለሁና በጣም ደስተኛ ነኝ። ስለዚህ ያነሳሳህ ነገር ምንድነው? ያነሳሳኝ ቪዥን በቃ ተጫዋች ሆኜ ከተጫዋች በኋላ አሰልጣኝ ሆኜ ብዙዎችን ውጤታማ አደርጋለሁ በሚል ምክንያቱም ስፖርቱ ስለምወደው ምክንያቱም አንድ ነገርን ጀምሬ ማቋረጥ ስለማልፈልግ በጣም ከልቤ እንደው በቃ ፍቅረኛ ማለት ይቻላል እንደዛ አድርጌ ነው ይዤው የተዋስኩት ማለት ነው። ፍቅረኛ አይጣልም አይተውም አይደለ? ስፖርት ለኔ ፍቅሬ ነበረ፣ ውስጤ ነበረ። ስለዚህ ስፖርትን እንደ ፍቅረኛ አይተ በቃ ለዛ ነው የሁላ ዲዲኬሽን የነበረው ማለት ነው። በትክክል። ኦኬ፣ አመሰግናለሁ። እሺ፣ እንግዲህ ከ35 በላይ በቦክስ ህይወት እንዳሳለፈ ሰው በቦክስ ህይወት ውስጥ በመጀመሪያ ደረጃ ያጋጠመ ትልቁ ፈተና ያጋጠሙ ፈተናዎች ምን ነበሩ? መጀመሪያ አካባቢ ወደ ቦክስ ህይወት ስትገባ ያጋጠመ ፈተና ምን ነበረ? ወደ ቦክስ ህይወት ስገባ ከልጅነት ጀምሮ እንደጀመርኩኝ በቤተሰብ ማለት እንግዲህ ከቤተሰብ ጋር የምንኖረው እና ቤተሰቦቼ ያው ትምህርት እንድማር ይገፋፉኝ ስለነበረ መጀመሪያ ትምህርት መማር አለብህ አለዛ ቦክሱን ወይንም እቤት ተብዬ በቃ ከቤት ወጥቼ ነበርና ከፍተኛ ፈተና ማለት ይቻላል። ያ ከቤት ወጥቼ አጎቴ ጋር ሆኜ ያው ቦክሱን ቀጠልኩኝ።
ከ2 ዓመት ጀምሮ ከ2 ዓመት በኋላ ያው ወደ ክለብ ከገባሁኝ በኋላ በቃ ያው ቤተሰቦችም ያው ተስማምተው በቃ እዚህ ደረጃ ደርሻለሁ። ያ ነው ከፍተኛ ተቃውሞ ነበረብኝ። እግዚአብሔር ይመስገን ያው ሁሉ አልፎ እዚህ ደረጃ ላይ ደርሻለሁ። ያው ይሄ እንግዲህ እንዳልከው ብዙ ሰዎችን ኢንተርቪው ሳደርግ እንደሰማሁት ያው የኢትዮጵያዊ ቤተሰብ የሚታወቅ ነው። ወደ ትምህርት እንድታተኩር ነው እንጂ ዘፋኝ እንድትሆን ወይ ሩጫ፣ ስፖርት፣ እግር ኳስ፣ የተለያዩ ስፖርቶች ላይ ትኩረት ሰጠ እንድሰራ አይፈልግም። የኛ የኢትዮጵያውያን ቤተሰብ መደበኛ የሆነ ባህሪ ነው። ሁሉም ቤተሰብ ልጁ እንዲማርለት ዩኒቨርሲቲ እንዲገባ በቃ በትክክል ሃይስኩል ትምህርቱን ጨርሶ ወደ ኮሌጅ እንዲገባ ነው የፈልገውና ይሄ አንተ የገጠመ ቻሌንጅ አብዛኛው ሰው የሚገጥመው ቻሌንጅ ነው። ሰው ቤተሰቦች ሁሌም ትምህርትን እንድትማርና ወደ ትምህርት ፎከስ እንድታደርግ ነው እንጂ የሚገፋፉ ወይ ወደ ዘፈን ወይም ወደ ስፖርት ስትገባ ብዙ ጊዜ ያ ነገር ዲስትራክት ያደርጋል ወይንም ወደ ትምህርት እንዳትቀጥል ያደርጋል ብሎ ስለሚያስቡ አብዛኛው ቤተሰብ በእንደዚህ አይነት አክቲቪቲዎች ወይም በእንደዚህ አይነት ስፖርት ነክ ነገሮች ላይ ስትገባ የሚደግፍህና ከጎን የሚቆም የለም። ያው የታወቀ የኢትዮጵያ ቤተሰቦች ባህሪ ነው። እሺ እንደ ዓለም አቀፍ የቦክስ አሰልጣኝነት እስኪ ያለውት ልምድ እንዴት ይገልጹታል? እስኪ ልምድህን እንዴት እስኪ ትገልጸዋለህ? ኤክስፒሪየንስን? አዎ ልምድ በጣም ብዙ ልምዶች እንግዲህ የተለያዩ ስፖርተኞችን ማሰልጥነው ያው በጀርመን ነበርኩኝ፣ በአውስትራሊያ፣ በሜክሲኮ፣ በጃፓን እንደገና በሞስኮም ነበርኩ እና የእያንዳንዱን ችሎታ የእያንዳንዱን ስልጠናን እንደየሀገሩ ቀስሜበታለሁ እና በጣም ኮርቻለሁ ለራሴ ይህንን በማግኘቴ እና በስልጠናውም ያው በሜክሲኮም በካናዳም በጀርመንም የተለያዩ ሀገሮች ስልጠናውንም ስፖርተኞችንም አሰልጣኞችንም ተዋውቄ ከነሱ ልምድን አግኝቻለሁና በጣም ለኔ ኩራት ነው እና በጣም ደስም ብሎኛል፣ ደስተኛም ነኝ። ኦኬ ያ እንግዲህ የስፖርት ወይንም አጠቃላይ በቦክስ ውድድር ያው ከወክማ ወደ ኢትዮጵያ ብሔራዊ ቡድን ነው ቀጥታ የገባው። ከኢትዮጵያ ብሔራዊ ቡድን ደግሞ ያው የስፖርት ትልቁ ነገር ዓለም አቀፍ ውድድሮች አሉ። ብዙ ኦሎምፒኮች ላይ መሳተፍ እድል አለ። ብዙ ኢንተርናሽናል ጌሞችን ላይ የመሳተፍ እድል አለ። እስኪ በቦክስ ህይወት ከየትኛው ሀገር ጋር ወይንም ዓለም አቀፍ ቡድኖች ጋር ተሳትፈዋል? እስኪ በ35 ዓመት የቦክስ ህይወት እስኪ ኢንተርናሽናል ኤክስፒሪየንስ ወይንም የተጋጠምካቸው የተጫወትካቸው ጨዋታዎች ካሉ እሱን እስኪ ብታጫውተን። ኢንተርናሽናል ጨዋታዎችን ብዙ አድርጌያለሁ። በተለይ በጀርመን ቆይታዬ ወደ 10 ከተለያዩ ሀገሮች ጋር ተጫውቻለሁኝ። በኢትዮጵያ ወክዬ ያው ወደ ሲሸልስ ለመሄድ ውድድር አድርገን በብሔራዊ ቡድን ውስጥ ቆይተን ያው ውድድሩ ቀረ። ቀጥሎ እንደገና ምስራቅና መካከለኛ ላይ ቅድም እንደተናገርኩት በሁለተኛ ደረጃ ያው ቅንድቤ ተሰንጥቆ ማለት ነው በሐኪም ውሳኔ ተሸናፊ ሆኜ የብር ሜዳሊያ ለሀገሬ አስገኝቻለሁ። በጀርመን ደግሞ ወደ 10 የተለያዩ ጨዋታዎችን አድርጌ ከጀርመኖች፣ ከሩማኒያ፣ ከፈረንሳይ ከተለያዩ ሀገሮች ጋር ተጫውቼ ያው 9 አሸንፌ 1 ተሸንፌ ያለው እና ያሸነፈኝ ደግሞ ሩማንያዊ ነው። እኔ አንድ ያሸንፌው እሱ ደግሞ በሌላ ጊዜ አሸንፌ ማለት ነው። 10 ጨዋታ አድርጌ በጀርመን ያው 9 ሳሸንፍ 1 ተሸንፌ ያለው ብዙ ልምዶችንም አግኝቻለሁ። ያ ልምድ ደግሞ ለአሰልጣኝነቴ በጣም ጠቅሞኛል። ኦኬ አሁን እንግዲህ ከተጫዋችነት ከፍ ብለው አሁን ኢንተርናሽናል አሰልጣኝ ቦክስ አሰልጣኝ ነህ። እስኪ እንግዲህ ወደ ማሰልጠኑ አሁን እንግዲህ ኬሪየርህን ከተጫዋችነት ወይም ከቦክሰኝነት ወደ ኢንስትራክተርነት ራስህን ከፍ አድርገሃል። እንደ አሰልጣኝነት ጀማሪ ቦክሰኞችን ማሰልጠንና ከፍተኛ ልምድ ያላቸው ወይም ፕሮፌሽናል ቦክሰኞችን ማሰልጠን በሁለቱ መካከል ያለው ዋናው ልዩነት ምንድን ነው?
ላይክ ጀማሪ ቦክሰኞችን ማሰልጠንና ብዙ ልምድ ያላቸው ቦክሰኞችን ማሰልጠን መካከል እንዴት ነው አንተ ኢንተራክት የምታደርገው ከሁለቱ ጋር? አንድ ሰው ለምሳሌ ጀማሪው ነው ይመጣል፣ አንዱ ሰልጣኝ ደግሞ ፕሮፌሽናል ቦክስ አሰልጣኝ ወይንም ለክለብ የሚጫወት ወይንም ኢንተርናሽናል ስም ያለው ቦክሰኛ ሊሆን ይችላል። ሁለቱ ማሰልጠን እስኪ እንዴት ታየዋለህ? አዎ እሱማ ልዩነት አለ። ጀማሪ ያው ሀ ብለህ ነው የምትጀምረው። ከእንቅስቃሴ ከእጅ አሰነዛዘር ከመከላከል ጀምሮ ያው ብዙ እንዲገባቸው የምታደርጋቸው ቤዚክ የሆኑ ስልጣናችን ነው መሰለኝ። አዎ ስትሰጥ ያው እንዲገባቸው እየደጋገምክ የምታሰራው ስራዎች አሉ። አማተሮችም እና ፕሮፌሽናሎችን ደግሞ ያው ልምድ ያላቸው ስለሆነ ልምዳቸውን የበለጠ እንዲያካብቱ የተለያዩ ቴክኒኮችን እየፈጠርክ የሚጠቅመውን ነገር ታሳያለህ እና ከነሱ ጋር ስታደርግ ግብ ማለት ኃይልም ያለው በጉልበትህንም ከነሱ ጋር እየጨረስክ ነው የምታሳየውና በጣም ከበድ ቢልም ግን ውጤቱ የሚያኮራ ነው። ምክንያቱም አንደኛ ነገር ለነሱ የምንሰጠው ትምህርት ወደ ውጤት የሚገቡበት ልምድ አላቸው። ቴክኒኮችን፣ ታክቲኮችን፣ አዳዲስ ትምህርቶችን ነው የምናሳያቸው እና በዛ ላይ ደግሞ ለውድድር ስለሚገቡ ሁልጊዜ አንድ አይነት ስልጠናዎችን መስጠት የለብንም። የተለያየ ስልጠናዎችን አንዳንዴ እንዲያሸንፉ የሚያደርግ ስልጠናዎች አሉ። እንደገና ደግሞ ራሳቸውን የሚያዘጋጁበት ስልጠናዎች አሉ። እንደገና ደግሞ ጥንካሬ የተለያዩ ስራዎች አሉና ያው የነሱ ከበድ ይላል። የጀማሪ ያው ቋሚ ነው መሰረታዊ ስለሆነ ማለት ነው። ኦኬ፣ አመሰግናለሁ። እሺ ወደ ቀጣይ ጥያቄ ያልፋለሁ። አንድ ወጣት ቦክሰኛ መጀመሪያ ወደ ትሬኒንግ ወይም ወደ ስፖርት አካዳሚው ሲገባ እዛ ስፖርተኛ ላይ መጀመሪያ ማየት የምትፈልገው ባህሪ ምንድን ነው? ዋናው መሰረታዊ የሆነው ለሰው ልጅ ዲሲፕሊን ያስፈልጋል። ቀጥሎ ፍላጎት ያስፈልጋል እና እነዚህ ሁለቱ ፍላጎትና ዲሲፕሊን ጎን ለጎን የሚሄዱ ናቸው። አንድ ሰው ፍላጎቱ ኖሮት ዲሲፕሊን ከሌለው ጥሩ አይደለም። ዲሲፕሊን ኖሮት ደግሞ ፍላጎት ከሌለው ጥሩ አይደለም። ሁለቱ አንድ ላይ ይሄዳሉ፣ ዲሲፕሊንም ፍላጎትም። እነዚህ ሁለቱ አንድ ላይ ሲሄዱ ውጤታማም ይሆናል። አንደኛ ፍላጎቱ በቃ ሁል ጊዜ እየተጠማ የሚሰጠው ትምህርት ተግባራዊ እያደረገ ይሄዳል ማለት ነው። ዲሲፕሊን ደግሞ ሌላውን አይጎዳውም። ራሱ በሚሰጠው በጂም ውስጥ አሰልጣኝ የሚሰጠውን ትምህርት ብቻ እየተገበረ ወደፊት የሚሄድበት ነው ማለት ነው። ስለዚህ ሁለቱ ዲሲፕሊን እና ፍላጎት በጣም ቅድሚያ የምሰጠው ነገር ነው እና ኮሚትመንት። ስለዚህ ፍላጎቱ ሁል ጊዜ እየመጣ ሰዓቱ እየጠበቀ አሰልጣኝ የሚሰጠውን ትምህርት እየተቀበለ ይተገብረዋል ማለት ነው። ዲሲፕሊን ደግሞ ቦክሰኛ ሁል ጊዜ እዛው ትሬኒንግ ቦታ ነው ሁሉ ነገር አድርጎ ሲወጣ ጥሎ መውጣት ያለበት እንጂ መንገድ ላይ ሰውን መተንኮል የለበትም፣ ሰውን ማስፈራራት የለበትም። ስለዚህ ዲሲፕሊን እንደገና ፍላጎት እነዚህ ናቸው ሁለቱ አስፈላጊ ነገር። እንግዲህ በእርሱ አስተያየት አንድ ቦክሰኛ ስኬታማ እንዲሆን አንድ ቦክሰኛ ይመጣል አንተ ጋር ትሬን ማድረግ ይጀምራል። ያ ሰውዬ ያመጣው ቦክሰኛ ስኬታማ እንዲሆን የሚያደርጉት ዋና ዋና ነገሮች ምንድን ናቸው ብለህ ታስባለህ? ስኬታማ የሚያደርጉት ነገሮች ኮንሰንትሬሽን፣ በቃ ፍላጎቱን ሀሳቡን እዛው የመጣበትን እዛ ጂም ውስጥ በሚሰጥ ትምህርት ላይ ትኩረት አድርጎ መስራት አለበት። በቃ ይሄ ነው የሚሰጠው ትምህርት። ያን ሰርቶ መውጣት አለበት። አንድ ይሄ ነው። ሁለተኛ ነገር ደግሞ በግል መስራት አለበት። አንድ እዚህ እኔ የምሰጠውን ወይም ሌላ አሰልጣኝ የሚሰጠው በቂ አይደለም እና መሰረታዊ ነገሮችን እኛ እንሰጣለን፣ እናስተምራለን። ያንን ደግሞ በግሉ ምክንያቱም ይህን ልናገር ያልኩበት ምክንያት ከልምዴ ነው። እኔ በልምምዴ ጊዜ ቦክሰኛ ስጫወት ያ ሁሉም አሰልጣኞች ያውቃሉ። ሁል ጊዜ ሌሊት ተነስቼ እሮጣለሁኝ፣ የራሴ ስራዎች እሰራለሁኝ። ከዛ በኋላ ጂም ገብቼ ደግሞ አሰልጣኝ የሚሰጠኝን ስራ
እሰራለሁ። እንደገና ደግሞ አሰልጣኝ የሚሰጠኝን ደግሞ በሚቀጥለው ቀን ደግሞ በግሌም እሰራለሁ። ስለዚህ በግልም በህብረትም መስራት በጣም አስፈላጊ ነገር ነው እና ያን ነገር ነው ማድረግ ያለበት። ኦኬ፣ አመሰግናለሁ። ወደ ቀጣዩ ጥያቄ ሳልፍ በቦክስ ውስጥ እንዳልከው ቅድም ብለሃል ዲሲፕሊን እና ፍላጎት ብለሃል። አሁን ወደዚህኛው ጥያቄ ስመጣልህ በቦክስ ውስጥ ስነ ስርዓት ወይንም ዲሲፕሊን ምን ያህል አስፈላጊ ነው? በጣም ይሄ የግድ ነው፣ ግዴታ ነው። አንደኛ ቦክስ ስፖርት ድምፅ የሌለው መሳሪያ ነው። ሌላውን መጉዳት የለብንም። ያስጠይቀናል። እንግዲህ በውጭ ሀገር ያስጠይቃል። ድምፅ የሌለው መሳሪያ ተብሎ ሌላውን መጉዳት የለብንም እና ያንን ስፖርቱ የምንወደው ከሆነ ስፖርቱን ብለን ከገባን አንድና አንድ ዲሲፕሊን አስፈላጊ ነገር ነው። ግን ሌላውን ለመጉዳት ከሆነ ግን እንጠይቅበታለን እና ስለዚህ ይሄ ኢምፖርታንት ነገር ነው፣ በጣም አስፈላጊ ነገር ስለሆነ ስፖርተኛ ሁል ጊዜ ዲሲፕሊንን እንደ ልብስ ለብሶ ትዕግስትን ለብሶ ስራውን በትክክል መስራት አለበት እና በጣም አስፈላጊ ነገር ነው ዲሲፕሊን። ልክ ነህ፣ እኔም እስማማለሁ። ዲሲፕሊን ለቦክስ ብቻ ሳይሆን ለሁሉም አይነት የስራ አይነት ዲሲፕሊን በጣም ትልቅ ነገር ነው። አንድ ጥያቄ አለ። ማይክ ታይሰን ሲጫወት ቦክስ ሲጫወት የተቃራኒ ተጋጣሚ ቡድን ጆሮ እንደ ነከሳቃለሁ ወይንም ቆርጦ እንደጣለ ይሄን እንዴት ታያለህ ከዲሲፕሊን አንፃር? እዚህ ላይ ይሄ ዲሲፕሊንነት ሳይሆን ይሄ አግሬሲቭነት፣ ምክንያቱም በቃ ባለው ኃይል በቃ አለ አይደለ አግሬሲቭነት ሆኖ ይሄ የቦክስ ጨዋነት አይደለም። ስፖርት ጨዋነትንም ይጠይቃል። ጨዋነትን በተለይ ቦክስ ሪንግ ላይ ገብተን ተጫውተን ስንጨርስ ጥለነው ነው እንዳልኩ ቅድም ተናገርኩት። ስንወጣ ጥለነው ሌላ ሰው ሆነን ነው መውጣት ያለብን፣ ራሳችን ሆነን ማለት ነው። ስለዚህ ያ ነገር ምንድነው? መንከስ፣ ፋውል፣ የተለያየ ነገር አድርገን መውጣት ማለት የአግሬሲቭነት ማለት በጣም ይሄ በቃ አለ አይደለ ማይክ ታይሰን ስንመለከት ከልጅነቱ ጀምሮ ያው ያደገበት ነው። ያው ከየት እንደተነሳ ያው ስለሱ መናገር እንትን ባልልም እና ያ ነገር ትክክለኛ ነገር አይደለም። ግን ያ ስፖርቱ በቃ አሸንፋለሁ በቃ የሆነ ያለውን ነገር ያለውን ኃይል ሁሉ በመስጠት ከዛ በእጁም በጥርሱም በምኑም ልናገር የፈለኩት ይገባሃል። ያ ነገር ስለሆነ በቃ ጆሮ ነከሰው፣ ግን ትክክለኛ ነገር አይደለም። ግን ቦክሰኛ ያ ነገር ማድረግ የለበት። ያው የሚፈቀድልን ስንጫወት ይሄ ክልል ነው ከፊት እንደዚህ ወደ ታች መውረድ የለብንም እንጂ ይሄ ብዙ ትምህርቶች አሉ። ወደ ኋላ መምታት የለብንም። ይሄ ጥፊ ነው፣ ይሄ መድረግ የለብን። ቀጥታ ምቶችን፣ ትክክለኛ ምቶችን መምታት መንከስ የለብንም። ቴስታ የለም የቦክስ ስፖርት እና ይሄ ተገቢ አይደለም ማይክ ታይሰን ያደረገው እና ኢምፖርታንት ነው። ዲሲፕሊን በጣም አስፈላጊ ነገር ነው። ኦኬ እሺ፣ አሁን እንግዲህ ብዙ ጊዜን አሰልጣኝ ነህ እንደማሳለፍ ብዙ ጊዜ አሁንም አሰልጣኝ ነህ ነው እየሰራ ያለው ኢንተርናሽናል ቦክስ ፌዴሬሽን የአሰልጣኝነት ሰርቲፊኬት ሰጥተዋል። ተጫዋቾች እንዳልከው ዲሲፕሊን እና ትኩረት ብለሃል። ብዙ ጊዜ ተጫዋቾች ወይንም ቦክሰኞች ትኩረታቸውን እንዲጠብቁ ወይንም እንደተነቃቁ በዛ ሞራል እንዳሉ እንዲቆዩ ምን አድርገህ ታግዛቸዋለህ? እስኪ እንዴት ታግዛቸዋለህ? ይሄ ጥሩ ጥያቄ ነው። ሁል ጊዜ ዝም ብሎ ቦክስ ብቻ መስጠት ትምህርት መስጠት ብቻ አይደለም እና የቁጭ ብለው ደግሞ የምክክር ጊዜ ይኖራል። ምን ማድረግ እንዳለባቸው ከትሬኒንግ በኋላ ማድረግ ያለባቸውን ነገር በዚህም እያንዳንዳቸው ጥያቄ ካላቸውም ጥያቄ እንነጋገራለን፣ እንመላለሳለን እና እመክራለሁኝም እና እነሱም ይቀበላሉ። ጥያቄም ካላቸው ጥያቄያቸውን ይመልሳሉና ከልምምዱ በፊት ወይም በኋላ ቲዮሪ ፕራክቲስም አንድ ላይ ይሰጣቸዋል ማለት ነው። ዝም ብሎ ቦክስም ብቻ አይደለም። የንግግር ጊዜም አለን፣ የጭውውት ጊዜም አለን። እንደገና ደግሞ አንዳንዴ ደግሞ በሳምንት አንዳንድ ቀን ተሰብስበንም ሻይ የምንጠጣበት ጊዜ አለን
የምንመካከርበት ጊዜ አለን። አንዳንዴ ደግሞ በወር አንድ ቢሆን ሲኒማ ተያይዘ የምንገባበት ጊዜም አለን ማለት ነው። ኦኬ አንድ ቦክሰኛ ወደ ውድድር ከመግባቱ በፊት በአእምሮ ደረጃ እንዴት ያዘጋጁታል? ያው ይሄ እንዳልኩ ቅድም የተለያየ ጊዜ አብረን ጊዜ የምናሳልፍበት ጊዜ አለና ስነ ልቦናም የአእምሮም ዝግጅትም እናደርጋለን፣ እንነጋገራለን። ቦክሰኛ ተዘጋጅቶ ልምዱን ሰርቶ ያው ያሸንፋል። የሰራውን ስራ ተግባራዊ ማድረግ ስላለበት ይሄ ሁሉ ተነግሮት እሱ ተዘጋጅቶበት ልበሰፊ ሆኖ ነው የሚገባው። ስለዚህ መንፈሳዊም ሁለንተናዊም ዝግጅት አድርጎ ነው የሚገባውና እንነጋገርበታለን በዚህ ላይ ከስፖርተኞች ጋር። ኦኬ አንድ ቦክሰኛ ወደ ውድድር ከመግባቱ በፊት በአካል ደረጃ እንዴት ያዘጋጁታል? ላይክ ፊዚካሊ እንዴት አዘጋጀዋል አንድ ቦክሰኛ ወደ ውድድር ከመግባቱ በፊት? አዎ እንግዲህ ፕሮግራሞች መሰረታዊ ፕሮግራሞች አሉን። ለምሳሌ የቴክኒክ ጊዜ አለ፣ ለትንፋሽ የሚሰሩ ስራዎችም ጊዜ ራሱ የቻለ ጊዜ አለ፣ የአካል ጥንካሬ፣ የተለያዩ ትምህርቶች በተለያዩ ጊዜዎች አሉ እና መጨረሻ ላይ በሳምንት 2 ጊዜ ስፓሪንግ የሚባልም አለና የቴክኒክ አለ፣ የትንፋሽ አለ፣ የአካል ብቃት አለ። ሁሉም ትምህርቶችን አንድ ላይ በአንድ አይሰጥም፣ በተለያዩ ጊዜ ውስጥ አድርገን እንሰጣለን ማለት ነውና የተለያዩ ስልጠናዎች አሉ፣ የተለያዩ ትምህርቶችን ማለት ነው። ስለዚህ አሁን ለምሳሌ አንድ ቦክሰኛ የዛሬ 2 ወር ጌም ቢኖረው የዛሬ 2 ወር ቀደም ብሎ ነው የሚዘጋጀው ወይስ እንዴት ነው? እስኪ አሁን ለምሳሌ የዛሬ 2 ወር ጌም ያለበትን ቦክሰኛ ተጫዋች እንዴት ነው የምታሰለጥነው ወይንም እንዴት ነው የምታግዘው? አሁን ለምሳሌ የልምምድ ጊዜዎች ይለያያሉ ያልኩት ውድድር ከመድረሱ በፊት ምን አይነት ስራዎችን መስራት አለበት፣ ውድድሩ እየተቃረበ ሲሄድስ ምን አይነት ስራ መስራት አለበት፣ መጨረሻስ ውድድሩ ሳምንት ሲቀሩ ምን መስራት አለበት። ይሄ ሁሉ ስኬጁል አለ። በውድድሩ ከመድረሱ በፊት ውድድሩ ሲደርስ የሚሰሩ ስራዎች የተለያዩ ስራዎች አሉና ያንን በቅንጅት ነው የማሰራው፣ ከኔ ጋር ያሉት የሚያሰሩት። ኦኬ አመሰግናለሁ። ያው እንግዲህ ወጣት ስትሆን ብዙ ነገሮች አሉ። ወጣት ቦክሰኛ ስትሆን ብዙ ቦታዎች ልትሄድ ትችላለህ። ብዙ አይነት ነገር ላይ ካሁን ብዙ አይነት ሰፈር ላይ ልትጣላ ትችላለህ፣ ብዙ አይነት ቦታው ላይ እና በብዛት ወጣት ቦክሰኞች የሚፈጽሙት ስህተት ምንድን ነው? በተለይ ወጣቱ እንግዲህ ያው በተለይ አዳዲሶች ቦክሰኛ ሲባል በቃ ከነሱ በላይ ሰው የለም ይመስላቸዋል እና ምክንያቱም ያው ቦክስ ሲባል በቃ አለ አይደለ ሁሉንም በቃ እንትን ማለት በቃ ያለኔ ሰው የለም ብለው የሚለው ይሄ ከእውቀት ማነስ የተነሳ ነው። በዚህ ላይም ስልጠና አለ። እንደዛ እንዳይሆን ስልጠና ሰልጥነው ተነግሯቸው ተምረው ዝም ብሎ ቦክስ ብቻ እንዳልኩ ቅድም ቦክስ ብቻ አይደለም እናሰልጥነው ማሰለጥነው እና ትምህርትም አለ እና ቦክስ ሪንግ ውስጥ ብቻ ትሬኒንግ ቦታ ብቻ ከዚህ ሲወጡ ያው ጥሎ መውጣት እንዳለባቸው ያ ትምህርት ስላለ ብዙም እኔ በማሰለጥንበት በተለይ በውጭ ሀገር ያሉት እንዲህ ነገር ላይ አያደርጉም። ዲሲፕሊን አላቸው አብዛኛው። ኦኬ ጥሩ መልስ ነው። እንግዲህ ባለፉት 30 ዓመታት ቦክስ ላይ እንደኖረ ሰው ለውጡን ታየዋለህ መቼም። እንግዲህ ላይ ካሁን መኪና መጀመሪያ ሲሰራ እና አሁን ያለበት ደረጃ አንድ አይደለም። የመኪና ሞዴሎችን እንኳን ብናይሶ ስለዚህ እስኪ የዛሬ 30 ዓመት የነበረው ቦክስ እና ዛሬ ላይ የነበረው ቦክስ ደግሞ እስኪ የቦክሱን ለውጥ በ30 ዓመት ውስጥ እስኪ እንዴት ትገመግመዋለህ? ምን ያህል ተለውጧል ቦክሳችን? ቦክስ ሁል ጊዜ አዳዲስ ነገሮችን የሚገኝበት ስፖርት ነው። ቦክስ ስፖርት ትላንት የምንሰራውን ዛሬ አንድ ደግሞ እኔ አሁን ብዙ ቴክኒኮች ከራሴ ፈጥሬ ነው የማደርገው። እንግዲህ አሁን እዚህ ላይ እንትን ባልል ለምሳሌ ሁል ጊዜ ጃምፕ ሲመጣብን እንዲያመልጠን እንድንመታለን በቀኝ በኩል። አሁን ግን በግራ የምንመታበትን አውርደን በቃ የተለያዩ ስራዎችን
ያው ኦልሬዲ ብዙ ሄዷል ቦክስ አንድ። ሁለተኛ ነገር ደግሞ በፊት ጊዜ በሕክምና በምንም በቃ አሁን ለምሳሌ ሬጉላር ፕሮፌሽናል ሲገቡ እያንዳንዳቸው ፕሮፌሽናሎች ሐኪምም አብሮ ነው የሚገባው። ሐኪምም አለ ማለት እንትን አሰልጣኞችም 2-3 ሆነው ነው የሚገቡት እና በጣም ዘመናዊ የሆነ ስልጠና ነው ያለው። ጥበቃውም ማለት ሕክምናውም ዘመናዊ የሆነ ነገር ነው ያለው እና በጣም ሄዷል። ግን እንደ በፊት የነበረበት በቃ ቦክሰኞችም ራሳቸው ዝም ብለው ፊት ላይ ብቻ በቃ መመታታት ምናምን፣ አሁን ቴክኒኮች በቃ ታች ሞደም ላይ ሁሉ ብዙ ነገሮችን ያለበት ቦክስ ሆኗል። በአሁኑ ሰዓት ቴክኒኮች በጣም የዳበሩበት ጊዜ ነው ያለንበት። እንደገና በዛ ላይም ኢንፎርሜሽኖችን ያው በዩቱብ በተለያዩ ቦታ ላይ አሰልጣኞች ስልጠና እየሰጡ እኔም ስልጠናዎችን ለቃለሁ እና ያንን ብዙዎችም ይቀስማሉ እና የተለየ ነው በአሁኑ ዘመን ያለ ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ ሳልፍ በዓለም አቀፍ የቦክስ ውድድሮች ውስጥ ያዩት ዋና ለውጥ ላይክ ኢንተርናሽናሊ ቦክስ ውስጥ ምን ያክል ተለውጧል ብለህ ትገመግማለህ በራስህ እይታ? አዎ እንዳልኩት አሁን ከዚህ በፊትም ብዬዋለሁኝ በጣም ብዙ ቴክኒኮች ያሉበት ጨዋታዎች ናቸው በአሁኑ ሰዓት ያሉት። በጣም ብዙ ስንመለከት ቴክኒክ የሚታይበት ብዙ ለውጦች አሉ። ብዙ እንደ በፊቱ አይደለም። አሁን ቦክስ በጣም ብዙ ቴክኒኮች ሁሉ ተቀይረዋል። በእኔ ዘንድ እኔ እንደማውቀው ብዙ ተቀይረዋል እና ፈጠራ አንዳንዴ የቦክስ ስፖርት ፈጠራም ነው። ፈጥረን ነው የምናደርገው ከህጉ ሳንወጣ በህጉ መሰረት የቦክስ ህጎች ማለት ነው መሰረት በዛ ላይ የተለያዩ ስራዎችን በመሰራት አሁን ጥሩ ከፍ ብሏል የቦክስ ስፖርት። ኦኬ እንዳልኩ በብዙ ነገር ኢንተርናሽናሊ ብዙ ነገሮች ተለውጠዋል። ያው የምናየው ነገር ነው። ለአንድ ቦክሰኛ የአካል ብቃት ማድረግና ኮሚትድ የሆነ ትሬኒንግ ማድረግ ወይንም በጽናት ትሬኒንግ ማድረግ ለቦክስ ስኬት ምን ያህል አስፈላጊ ነው ብለህ ታምናለህ? አዎ የቦክስ ስፖርት ሁሉ ነገር አስፈላጊ ነው። ባላንስ መሆን አለበት ሁሉንም። ለምሳሌ አንድ ቦክሰኛ ትንፋሽ ኖሮት ጠንካራ ምት ከሌለው ወይንም ጠንካራ ምት ኖሮት ትንፋሽ ከሌለው፣ ትንፋሽና ጠንካራ ምት ኖሮት ቴክኒክ ከሌለው ያው ጥሩ አይደለም። ነገር ግን ሁሉንም በቃ ባላንስ ማድረግ አለበት። ቴክኒኩም፣ ታክቲኩም፣ ትንፋሹም ሁሉ ነገር ባላንስ መሆን አለበት እና ሁሉንም ነገር በተሟላ መንገድ መስራት አስፈላጊ ነውና ትክክል ነው እና ያን ካላደረገ በጣም ይጎዳል። እንደገና ደግሞ ውጤቱም አያምርለትም። እንደገና ደግሞ ያው ወክሎ የሚጫወተው ክለቡ ቢሆን አገሩን ቢሆን ያው ውጤታማ እንዳይሆኑ ያደርጋቸዋል። ስለዚህ ሁሉንም አመክሎ ያው ቴክኒኩንም ታክቲኩንም የትንፋሽ ስራዎችንም ጠንካራ ምቶችንም ሁሉንም አንድ ላይ አድርጎ መስራት ያው ውጤታማ ያደርጋልና በጣም አስፈላጊ ነገር ነው ብዬ አምናለሁ። እንግዲህ እንዳልከው ቦክስ በብዛት ከአንገት በላይ የሆነ ስፖርት ነው ብለህ አጫውተኸኛል። እስኪ በቦክስ ውስጥ የእግር እንቅስቃሴ ምን ያህል ወሳኝ ነው? አዎ ቅድም እንደነገርኩት የእግር እንቅስቃሴ ብቻውን እንትን የለውም። የእግር እንቅስቃሴም የእጅ ሁሉም አስፈላጊ ነገር ነው በጣም። ግን እግር እንቅስቃሴም እሱ ብቻ ለመናገር ፈልግ እግሩን ካልተንቀሳቀሰ አንድ ቦታ ብቻ የሚቆም ከሆነ ዝም ብሎ መመታት ነው እና ምት ሲመጣበት የሚያመልጠው ከሰውነቱ ጋር ከእግሩ እየተንቀሳቀሰ እየመታ ወጣ ገባ እያለ እግር እንቅስቃሴም በጣም አስፈላጊ ነገር ነው። ነገር ግን ሁሉም አስፈላጊ ነገር ነው። የበለጠም እግር ደግሞ ቆሞ አንድ ቦክሰኛ መጫወት ያው ተገቢ አይደለም። መንቀሳቀስ አለበት እንዳይመታ መቶም ማምለጥ እና እግር በጣም እንዝርት ነው መሆን
አስፈላጊ እንደ እንዝርት ማለት እንዝርት ጥጥ ሲፈተል እንደዛ ማለት መሽከርከር አለበት። አመሰግናለሁ ካሳሁን። እንግዲህ ያው ከብዙ ነገር ጀርባ ያው አእምሮ ላይ የሚቀሩ ተጽዕኖች አሉ። ከጌም ጀርባ አንድ ሰው ሊመታ ይችላል፣ ፍርሃት ሊኖርበት ይችላል፣ ጫና ሊኖርበት ይችላል፣ ወይ ሰው ሲመታ አይቶ ሊሆን ይችላል። የሆነ ትራማ ይኖረዋል ከቦክስ ግጥሚያ በኋላ እና ያ የሚያመጣው የአእምሮ ተጽዕኖን እንዴት ቦክሰኞች እንዲቆጣጠሩ እንዴት ታስተምራለህ? አዎ እንግዲህ ቦክስ ስፖርት በአጠቃላይ ማሸነፍ አለ፣ መሸነፍ አለ። ነገር ግን ያ ሰው አሸንፋለሁ ብሎ ነው የሚገባው። ግን ያለውን ኃይል ተጠቅሞ የሰራውን ስራ ሁሉ አድርጎ መሸነፉ ተበልጦ ነው የተሸነፈው ማለት ነው። እና ይሄ ምንም እንትን የሚያደርገው ነገር የለም፣ የዓለም መጨረሻ አይደለም ማለት ነው። አዎ እና ለሚቀጥለው ደግሞ ያሸንፋል፣ ለሚቀጥለው ደግሞ ይበረታል ማለት ነው። እና አንዳንዴ መሸነፍም ጥሩ ነው እላለሁኝ። ምክንያቱም መሸነፍ ጥሩ ነው የምለው ምንድነው፣ አንዳንዴ ሰዎች አሸንፈው በዛው የሚቀሩ አሉ። በዛው የሚቀሩ አሉ ስል በቃ ያለኔ ማንም በቃ አሸናፊ ነኝ ብሎ አሁን እኔ ለምሳሌ ሩማንያው ትክክለኛ ነገር ነው የምናገረው። ጀርመን ላይ ሩማንያውን አሸንፌ ነው ያሸነፈኝ ያልኩት እና ባለማወቅ ነው አሸነፍኩት። ስለማወቅ በጣም ከባድ ቦክሰኛ ነው ሩማንያ ቦክስ የታወቁ ናቸውና አሸንፌው አይ በሚቀጥለው ጨዋታ ሌሎቻችን ከሱ ጋር አይ አውቀዋለሁ ብዬ ነው ችላ ብዬው ነበረ። ችላ አልኩት ማለት ነው። ከዛ በኋላ ያው እሱ አሸነፈኝ በነጥብ ማለት ነው። በጣም አልቋቋም አልቻልኩት ማለት አፐርካት እየመታኝ አደከመኝና እንትን አለኝና ስለዚህ አንዳንዴ መሸነፋችን ያነቃናል ስንታበይ ወይንም አይ ያሸነፉልኝ ነን እና ምንም አይደለም ብለን እንትን እንዳልን ያደርጋል። ስለዚህ መሸነፋችን ጥሩ፣ ነገር ግን ያ እንዳይሆን ሁሉ ጊዜ ሬዲ መሆን አለብን። የሚጠበቅብን አድርገን መሸነፍ ይሄ ኖርማል ነው ያለ ነገር ነው። ነገር ግን ሰርተን ደክመን ሁሉ ነገር ሳናደርገው ከተሸነፍን ያ ነው መጥፎ ነገሩ። ግን ያለ ነገር ኃይልን ተጠቅመን ከተሸነፍን ይሄ ኖርማል ነው። ያው ስፖርት ሁሌም ማሸነፍም መሸነፍም እንዳለ አምኖ ያው መግባት ነው። ትክክል። እንደ ቦክሰኛ ወይንም እንደ አሰልጣኝ በጣም የሚያኮራው ቅስፈት ምንድን ነው? ላይክ የሆነ ቦክሰኛ የሆነ አክሽን በሆነ ሰዓት ሲወስድ ምን አይነት ቦታ ላይ ነው በጣም ደስ የሚልህ? አዎ በጣም የምኮራው ቦክሰኞች አዳምጠው አድርግ ያልኩትን አድርገው ውጤታማ ሲሆን በጣም ደስ ይለኛል። ምክንያቱም እየተጠቁ እያሉ አንዳንዴ ማድረግ የሚገባቸው ነገር ሲያደርጉ ሲቀሩ እየተመራ ያለው ይህን ባለማድረግ ነው፣ ተመርተሃል እና ይህን አድርግ ብዬ ተናግሬ ያን አድርገው ውጤታማ የሆኑ ቦክሰኞች አሉ ብዙ እና ይኮራለሁኝ። ስለዚህ አንተ አንድ ቦክሰኛ እየተመራ ያለ አንተ ጋር መጥቶ ወይንም አንተ እንዳሰልጣኝ በረፍት ሰዓቱ መጥቶ አንተ ያልከውን ምክር ተቀብሎ ሜዳ ውስጥ ገብቶ ሲጫወት ያንን ምክር ተግብሮ ሲያሸንፍ ስታይ ያኔ ያኮርሃል ማለት ነው። በጣም ደስ ያሰኛል። ደስ ይላል በጣም። እሺ ከዓለም አቀፍ የቦክስ ልምዶ ውስጥ በጣም ማይረሳ ወይንም የሚያዝናና ታሪክ ሊያካፍሉን ይችላሉ? አዎ ብዙ አሉ። አንደኛው የማይረሳኝ ምንድነው የካናዳ ቦክሰኛ አሁን ያው ብሔራዊ ቡድን ነው። ከብሔራዊ ቡድን ያው ፕሮፌሽናል ገብቷል። አሁን ከገባ እንደውም 2 ፕሮፌሽናል በዚህ ዓመት ነው አሸንፈዋል። 2 ፕሮፌሽናል። እሱ ምንድነው እየተጫወተ እያለ አሁን ስቶፕ የተደወለ መስሎት በቃ መጣ። ሲመጣ ስለው ዞር ሲል ያኛው ይመታዋል፣ ከዛ ይወርቃል። ከዛ ላ ተደወለ እንዳጋጣሚ መጥቶ ከዛ
ጨዋታ ተጀምሮ ያው ተረጋጋ። እንደገና እሱ ጥሎ በል ያሸነፍበት ጨዋታ አይረሳኝም። በጣም ትዝ ይለኛል። ያው ሳይደወል ቸኩሎ ወደ እኔ ሲመጣ ማለት እረፍት መስሎት እሱ ነው። ግን ዋናው መጨረሻ ላይ አሸነፈ፣ ጥሎ አሸነፈ ማለት ነው። ጥሩ አጋጣሚ ነው። ቦክሰኛ መሆን ለሚፈልጉ ወጣት ተጫዋቾች ምን ይመክራሉ? ምን አይነት ሰጀስሽን ምን ሪኮሜንዴሽን አለ? ኦኬ ጥሩ ጥያቄ ነው። በዚህ ዘመን ያው እንግዲህ ወጣቱ በጣም ኩሳይል በጣም አስፈላጊ ነውና ለነሱ ምክር ምንድነው? ቦክስን ለመስራት የሚፈልጉ መጀመሪያ ፍላጎት መኖር አለበት። አንድ ሁለተኛ ነገር ደግሞ ተማሪ ከሆኑ ትምህርታቸው ጎን ለጎን በጣም ኢምፖርታንት ነገር ነው። ትምህርት በጣም አስፈላጊ ነገር ነው። ለምሳሌ በውጭ ያሉት ሁሉ ቦክሰኞች ያው ተማሪዎች ናቸው፣ ኮሌጅ ተማሪዎች ሆነው ነው እና ውጤታማም ናቸው ስንመለከት ሁሉንም እና ትምህርት ጎን ለጎን መሆን አለበት። በትምህርታቸው መስነፍ የለባቸውም። ትምህርታቸውንም እየተማሩ ቦክሱንም መስራት አለባቸው። ነገር ግን ፍላጎትም አስፈላጊ ነገር ነው። ፍላጎት እንዳልኩት ቅድም ዲሲፕሊን፣ ፍላጎት አንድ ላይ ይሄዳሉ። ያን ነገር ማድረግ አለባቸው። ሌላው ደግሞ ቦክስ ስፖርት ሁል ጊዜ ጂም ውስጥ ብቻ እና ሪንግ ውስጥ ብቻ ነው። ሌላው መጉዳት የለባቸው። ትምህርታቸውንም ጎን ለጎን ማድረግ አለባቸው። ይሄን ነው የምለው። መልካም እንግዲህ ከ35 በላይ ዓመት በላይ በቦክስ እንግዲህ አሳልፈዋል። ስለዚህ እንግዲህ ቦክስ ከስፖርት በላይ ለሰው ምን ያስተምራል ብለው ያምናሉ? እስኪ ቦክስ ለሰው ልጅ ምን አስተዋጽኦ ያደርጋል ብለህ ታምናለህ? ቦክስ በጣም ጠቃሚ ስፖርት ነው። በቦክሱ ሳቢያ የምናደርገው እንቅስቃሴ ብዙ ነገሮችን ሰውነታችንን ይቀየራል። የውስጥ ሰውነታችንን ለምሳሌ የአተነፋፈስ ሲስተማችንን እንደገና የተለያዩ ለምሳሌ እንደ ኮሌስትሮል ያሉ ነገሮችን ሁሉ ያጠፋልናል እና በቦክስ ብቻ በሳይንስ የተረጋገጠ ከ600 እስከ 650 ካሎሪን ማቃጠል ይቻላል በቦክሱ እንቅስቃሴ በምናደርገው እንቅስቃሴ እና በጣም ለሰውነታችን አስፈላጊ እና ጠቃሚ ትምህርት ስፖርት ነው። ምክንያቱም ለቦክሱ ብለን የምናደርገው እንቅስቃሴዎች ከአንድ ሰዓት በላይ በጣም ለሰውነታችን አስፈላጊ ነገሮችን ያደርግልናል። ስለዚህ ያው ቦክስ ከስፖርት በላይ ነው። ስፖርት በተፈጥሮ አካል ብቃት እንቅስቃሴ የሰውነት ሜታቦሊዝማችንን እንድናስተካክል፣ ኪሎአችንን፣ አተነፋፈሳችን፣ ኤቭሪቲንጋችን ወደ ኖርማል እንዲመጣ ለሰው ልጅ በቀን ውስጥ ከ30 እስከ 1 ሰዓት ባለ ጊዜ ውስጥ እንቅስቃሴ ማድረግ ይመከራል። በትክክል። ስለዚህ ስፖርት ያው የታወቀ ነው። ላይክ ለፊዚካል እንትናችን በጣም የሚያስፈልግ ነገር ነው። ግን ቦክስ ከስፖርት በላይ ላይክ ከስፖርት ውጭ ለሰው ምንድን ነው የሚያስተምረው? እስኪ ከቦክስነት ውጭ ምን አለው? እስኪ ትግል ነው እንግዲህ ስንመለከተው ህይወት ሰው በምድር ላይ ሲኖር ትግል ነው እና ትግል ስል በቃ እንደው ኑሮ ሰው በቃ ይሮጣል። ኑሮ ለማሸነፍ በስራ በተለያየ ስራዎቹን ይደክማል፣ ይነሳል፣ ይወርቃልና ትግል። ስለዚህ ቦክስ ስፖርትንም ከዛ ጋር የሚገናኝ ነገር ነው እና ስንደባደብ ስንሰራ ልምምዳችን በቃና ልክ ስራችን ለኑሯችን እንደምንሯሯጠው ያን ነገርን ይመስልልናል እና ስፖርት በምንሰራበት ጊዜ ሳኩ ስንመታ፣ ስንሮጥ፣ ቁጭ ስንል፣ ስንነሳ በቃ ያን ነገርም ወደ ስራ ከእንቅልፋችን ተነስተን እንደምንሄደው በስራ ገበታ ላይ የምናደርገው ነገር ሁሉ ነገር እንቅስቃሴያችን ጋር ይመሳሰላልና ቦክስ እንደዛ ነው እና በቃ በአእምሯችን ሁሉ ጊዜ ግፊት ያለው ስራን እንድንሰራ ያደርገናል ማለት ነው። አመሰግናለሁ። እንግዲህ ብዙ ስለ ቦክስ ብዙ ነገር አውርተናል። እንግዲህ አንተ እንዳልከው የጀመርከው ወክማ ነው፣ ወጣቶች
ክፍል ማሰልጠኛ ወጣት ወንዶች ክርስቲያን ማህበር 4 ኪሎ የጀመርከው እንግዲህ ያ ተቋም ስላለ ነው። እንግዲህ አሁን አንተ ከዛ ገብተህ ራስን አብቅተህ ጠንክረህ ሰርተህ በስፖርት በትሬኒንግ ራስን በተለያዩ ቴክኒኮች ራስን ገንብተህ ነው ለዚህ ለኢንተርናሽናል ደረጃ የበቃኸውና እንግዲህ ይሄንን ላደረገልህ ማህበረሰብ እንግዲህ ቦክስ ውስጥ ነው እንግዲህ ለቦክሱ ማህበረሰብ አንተ ያው በቦክስ ስለሆነ ኤክስፒሪየንስ ወይንም ልምድ ብዙ ነገር ያደረከው ቦክስ ስፖርት ውስጥ ስለሆነ እስኪ ለማህበረሰቡ ምን አይነት ቅርስ መተው ትፈልጋለህ? ይሄ ለማህበረሰቡ እስኪ ምን አይነት ነገር በቦክስ ስፖርት ዘርፍ በቦክስ ስፖርት ዘርፍ አንደኛ ነገር በጣም አስፈላጊ ነገር ጽናት ማለት ቦክስን ስፖርት ብሎ ለሚጀምሩ ለሚያስቡት ጽናት በጣም አስፈላጊ ነገር ነውና እኔ በቦክሱ እንግዲህ እኔ ቦክስ ጀምር 120 ቦክስ አረሳ 120 ሆነን የጀመርነው ከ120 ቦክሰኞች በዚህ ሰዓት አሰልጣኝ ሆኜ ያለሁት እኔ ብቻ ነኝ። ከ120 ሰዎች እኔ ብቻ ነኝ ያለሁት። አሁን ስንጀምር የነበረው በወክማ የ12 ዓመት ልጅ ሆኜ ያም እዚህ እንድደርስ ያደረገ ምንድነው ጽናት ጸንቼ ብዙ ችግሮች አሉ። ቤት ሄደ ምግብ አልነበረም፣ ምግብ አለማግኘትም አለ። ያላስቀረኝም ቤተሰቦቼም ወደ ቦክስ መሄድ የለብህም ትምህርትን ብለውኝ ያም አላስቀረኝም። የተሸነፍኩባቸው አለ ያም ተሸንፌ እሱም አላስቀረኝም። እና ምን ለማለት ነው ጽናት በጣም አስፈላጊ ነገር ነው እና ጸንቼ እዚህ ደረጃ ደርሻለሁ። እንደው በነገራችን ላይ እንደውም አሁን ጽናት የሚል መጽሐፍን ጽፌ አሁን በኢትዮጵያ አዲስ ዓመት በገበያ ላይ ይውላል። በጥሩ ሁኔታ ላይ ተሰርቶ እዛ ላይ ብዙ ነገሮችን ይመጻፍ ማለት ለሰራተኞችም ይጠቅማል፣ ለስፖርተኞችም ይጠቅማል። በጣም በጣም እውነተኛ ታሪኬን እዛ ላይ ስለ ቦክስም መሰረታዊ ትምህርቶችም አሉ። እንደገና ደግሞ የኔን ታሪክም ያለፍኩበትን ነገሮች በሙሉ እዛ ላይ ስላለ እዛ ላይ ይወጣል። እዛ ላይ ስለዚህ እሱ እንግዲህ ጽናት የሚለው በቅርቡ ለገበያ ወይንም ለህትመት የሚበቃው መጽሐፍህ ለማህበረሰቡ የተኩ ቅርስ ነው ማለት ነው። በጣም በጣም የሚገርም መጽሐፍ ነው እና 5 ዓመት የፈጀብኝ እሱ ለመጽሐፍ እና በጥሩ ሁኔታ አሁን አልቋል። እዛ ላይ ደግሞ ስለኔ የተናገሩት አሉ ከሜክሲኮ እንደገና ከጀርመን ከኢትዮጵያ የቀድሞ ቦክሰኞች አሰልጣኝ እና ብዙዎች ስለኔ የተናገሩት እዛ ላይ ያለ እውነተኛ ነገር እና በጣም እዛ ላይ መልሱን ታገኛላችሁ። እዛ ላይ ያለው ሁሉ ነገር መልካም። ስለዚህ ለማህበረሰቡ አንድ ቦክስ ጀነርድ የሆነ መጽሐፍ ታበረክታለህ ማለት ነው። ቦክስ ህይወት ላይ የሚያጠነጥን መጽሐፍ ታሳትማለህ። ያ ደግሞ ለሚመጣው ትውልድ አንብቦ ያሳለፍከውን ከየት እንደጀመርክ ሙሉ ታሪክ ስለሆነ እሱን እያነበበ ስለ ቦክስ ስፖርት ምን እንደሆነ እውቀት ይገበያል ማለት ነው። ስለዚህ ለማህበረሰቡ አንድ መጽሐፍ ታሳትማለህ። ይሄ ለማህበረሰቡ ትልቅ ነገር ነው። እና በጣም እሱ ብቻ ሳይሆን ጽናትን በቃ ብዙ ትምህርቶች አሉ ከቦክሱ ሌላ በቃ ህይወት ምን እንደሆነ ህይወትን የምናገኝበት መንገዱን ሁሉ የሚያሳይ እንዳልኩ ለስፖርተኛ ብቻ ሳይሆን ለሁሉ ሰው የሚጠቅም ለሁሉ ህብረተሰብ የሚጠቅም መጽሐፍ ነው። በጣም ራሴ ይገርመኛል እና በጣም ያ መጽሐፍ በእውነት ነው ብለው ራሴ ነው ያዘጋጀሁት። እንደገና እንደ አዲስ ነው ራሴ ሳነበው በጣም የሚገርመኝና እዛ ላይም ያገኙታል እና ጠብቁ ነው። በዚህ አጋጣሚ እስኪ በዚህ አጋጣሚ ለተመልካቾቻችን መቼ እንደሚመረቅና መቼ ለገበያ እንደሚውል እስኪ ቢገልጹልን። የመጽሐፍ በኢትዮጵያ አዲስ ዓመት መስከረም ላይ በወክማ ያው ይመረቃል። ወክማ ማለት ቦክስ የጀመርኩበት እዛ ስለነበረ እንግዲህ የዛሬ እንግዲህ ወደ 40 ዓመት ምናምን ማለት ይቻላልና የጀመርኩበት እዛ ሀብ ቦክስ የጀመርኩበት ቦታ ላይ እዛ ላይ ነው መጽሐፍ የሚመረቀውና ያው ዝግጅቱ ተጠናቆ አልቋል። በጣም ጥሩ አጋጣሚ ነው፣ ደስ ይላል። እንግዲህ ኦልሞስት ኢንተርቪው ያሉኝን ጥያቄዎች ጨርሻለሁ። በስተመጨረሻ እስኪ እዚህ ለደረስክበት ደረጃ ላሳለፍከው ስኬታማ ህይወት እንድታመሰግናቸው እስኪ የምታመሰግናቸው አካላቶች በስተመጨረሻ
በጣም አመሰግናለሁ። በዚህ አጋጣሚ ያው ሁል ጊዜ ኢትዮጵያን ሀገሬን እወዳታለሁና የኢትዮጵያን ሕዝብና ኢትዮጵያ በእነሱ ነውና የኢትዮጵያ ሕዝብ ኢትዮጵያ ወኪል የወጣሁበት እና የኢትዮጵያን ሕዝብና የኢትዮጵያ መንግስትን ሳላመሰግን አላልፍም። ምክንያቱም ለዚህ ደረጃ ወደ ውጭ የወጣሁት ኢትዮጵያን ባንዲራውን ይዤ ነው የወጣሁት። ለባርሴሎና ኦሎምፒክ ማጣሪያ ተመርጬ በሞሮኮ በሚደረገው የአፍሪካ ሻምፒዮና ካዛብላንካ ለመሄድ ጉዞ ወደ ጀርመን ነበረ። ያው ጀርመን እዛ ቀርቼ እንዳልኩት ያው ጀርመን የተለያዩ ጨዋታዎችን አደረኩ እና ለኢትዮጵያ ሕዝብና ለኢትዮጵያ መንግስት የከበረ ሰላም ምስጋና አቀርባለሁ። በመቀጠል ለጀርመን መንግስት የጀርመን መንግስት ደግሞ አስተምሮኝ ለወግ ለማድረግ አድርሶኛልና የጀርመን መንግስትን እጅግ አድርጌ አመሰግናለሁ። ዜግነትንም ሰጥቶኝ በመቀጠል የካናዳ መንግስትንም እጅግ አድርጌ አመሰግናለሁ። የካናዳ ዜግነትን ሰጥቶኝ በካናዳ የተለያዩ ስልጠናዎችን እንድሰጥ እንደገና ደግሞ የካናዳ ቦክስ ፌዴሬሽን እንደገና ደግሞ ኦሎምፒክ ጽሕፈት ቤት የካናዳ እንደገና የኬቤክ እነሱንም ያው በአጠቃላይ የካናዳን መንግስትን እጅግ አድርጌ አመሰግናለሁ። ቀጥሎ ሜክሲኮ በጣም ለ2 ዓመት እዛ በሜክሲኮም ነበርኩኝ። ያው በየሄድኩባቸው ሰርቲፊኬቶችን አዋርዶችን ሰጥተውኛል። እዛ በቆይታዬ የረዱኝ ያው ማሰልጠኛ ክለቦችንም መንግስትንም እጅግ አድርጌ አመሰግናለሁ። እንግዲህ ካልኩ ብዙ ሀገሮች ናቸው። ያው እጅግ አድርጌ ቶኪዮን፣ አውስትራሊያን፣ ሞስኮ በቃ ብዙ ሀገሮች አዋርድ የሰጡኝ ሁሉንም እጅግ አድርጌ አመሰግናለሁ። ቅድሚያ ግን ለኢትዮጵያ እና ለኢትዮጵያ ሕዝብ ክብር ይሁን። ደስ ይላል። በመጨረሻም እግዚአብሔር አምላኬንም እጅግ አድርጌ አመሰግናለሁ። ክብር ለአምላኬ ይሁን። ኢንስትራክተር ኢንተርናሽናል ኢንስትራክተር ካሳሁን በቀለ ስለነበረን ቆይታ ፍቃደኛ ሆነ ስቱዲዮ መጥተህ ይህንን ኢንተርቪው ለመስጠት ፍቃደኛ ስለሆንክ እና ስላስተላለፍከው መልእክት ስለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ ይሁንልህ። እኔም እጅግ አድርጌ አመሰግናለሁ እዚህ ድረስ ጠርተኸኝ እንድናገር እና ከአንተ ጋር ጊዜ እንድወስድ ስላደረከኝ በእውነት እጅግ አድርጌ አመሰግናለሁ። ጊዜ ያክብርልኝ። መልካም